ኢትዮጵያ በታሪክ በባህልና እምነት በጽናት የተባረከች ሀገር በልዩ ልዩ ፈተናዎች መካከል ራሱን እያጠናከረ ወደፊት የሚጓዝ ሕዝብ ከዓመታት በፊት የሲቪል ማህበረሰብ ድርጅቶችን አበርክቶና ፋይዳ ለህብረተሰቡ ለማስተዋወቅ የተገባው ቃል ኪዳን ዛሬ አምስተኛው ምዕራፍ ላይ ደርሷል። የሲቪል ማህበረሰብ ድርጅቶች ለህዝብ ድምጽ የሚሆኑ ናቸው። በሰላም ዙሪያ ስራ ይሰራሉ። የሆኑ ቦታዎች ሰው ሰራሽ የሚሆኑ የተፈጥሮ አደጋዎች በሚከሰቱ ጊዜ እንደዚሁ ያስተባብራሉ። የሆነ ቦታዎች ላይ ውሃ ይወጣል። የሆነ ቦታዎች ላይ በዲሞክራሲ ባህል ግንባታ የሚሰራሉ። በምርጫ ላይ የሚሰራሉ። በጦርነት ለተጎዱ ህፃናት፣ ሴቶች፣ አረጋውያን ስለዚህ ይሄ ሁሉ በተግባር ድምጽ የመሆኑን ነገር የታየበት ትዕይንትም ነው ብለን መውሰድ እንችላለን። በጣም የወደቀን ነበር። አሁን ተነስተናል። በደንብ ሲቪል ማህበረሰብ ድርጅቶች ባለስልጣንን የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት በጋራ በመሆን ይህን ታላቅ ሳምንት በልዩ ድምቀት ለማክበርና እንግዶችን ለመቀበል ተዘጋጅተዋል። የሲቪል ማህበረሰብ ድርጅቶች በማህበረሰቡ በሚዲያው ስራዎቻቸውን ማስተዋወቅ ባለመቻላቸው አንዳንድ ሲቪል ማህበረሰብ ድርጅቶች በተገቢ መንገድ ስራቸውን ስለማይሰሩ ከዚህ ቀደም በነበረው አጠቃላይ ኮንሲያታይ በተፈጠረ ፐርሰፕሽን ምክንያት ያለው ገጽታ አሉታዊ ነው። ይሄን ለማስተካከል የሲቪክ ማህበረሰብ ድርጅቶች የሚያከናውኗቸውን ስራዎች እና ማህበረሰቡ በአጠቃላይ የሚተዋወቁበት መድረክ ማመቻቸት አስፈላጊ ነው የሚል መግባባት ላይ ደርሰናል ማለት ነው። የአንድ ጊዜ መድረክ ብቻ ሳይሆን የተወሰኑ ቀናት የሚካሄድ ስሙንን የሲቪል ማህበረሰብ ድርጅቶች ሳምንት የሚል በቋሚነት በየዓመቱ እንዲካሄድ ስምምነት ላይ ተደረሰ ማለት ነው። ይህንን ሳምንት ስናከብር በተሻለ ዝግጅት ያደረግን መሆኑ ከበፊቶቹ ለየት የሚያደርገው ነው። የሰባተኛ ሀገራዊ ምርጫ የሚካሄድበት ጊዜ ላይ መሆኑ ደግሞ የሲቪል ማህበረሰብ ድርጅቶች ምርጫን ለመታዘብ የመራጮች ትምህርት ለመስጠት እየተዘጋጁ ያለበት ጊዜ ላይ መሆኑ ደግሞ የበለጠ ለምርጫው ትኩረት እንዲሰጠው የሚያደርግ ትዕይንት ነው የሚሆነው። ባለፉት ዓመታት ከፍተኛ የመንግስት አካላት የሲቪል ማህበረሰብ ድርጅቶች እና የማህበረሰብ ተወካዮች በተገኙበት ነርፉን የሆኑ የምክክር ፕሮግራሞች፣ ሁለተኛው አቅም የሌላቸው ጥሩ ስራ የሚሰሩ የሲቪል ማህበረሰብ ድርጅቶች ባለስልጣን መስሪያ ቤቱም ከምክር ቤቱ ጋር በመነጋገር በነፃ ስራዎቻቸውን እንዲያሳዩ የምናደርግበት አካሄድም አለ። ጎብኚዎች አስተያየት ሰጥ ነበር እና ይህ ግባትና አስተያየት ለሲቪል ማህበረሰብ ድርጅቶች ጠቅሟቸዋል እያስባል። በተለያዩ ርዕሰ ጉዳዮች ላይ የፓናል ውይይቶች ተደርገዋል። በዋናነት ፓናል ውይይቶች የሚመጡበት መንገድ ሁለት ነው። አንደኛው ለሴክተሩ ስትራቴጂክ የሆኑ መሰረታዊ ጉዳዮችን እየለዩ ውይይት ማድረግ፣ ሁለተኛው ደግሞ ሀገራዊ ወቅታዊ የሆኑ አጀንዳዎችን ለይቶ የሲቪል ማህበረሰብ እና ምን መሆን አለበት የሚለው ላይ ውይይት የሚደረግበት መንገድ ነው ያሉና በዚህ መንገድ የመንግስት ከፍተኛ አመራሮች ጭምር የፓናሊስቱ የተገኙበት ተነሱ ጉዳዮች ትኩረት እንዲያገኙ ተደርጎ አንዳንድ ምሳሌ ማንሳት እንፈልገው ባለፈው ዓመት በነበረው የኢኮኖሚ ውይይት ትብብርና ቅንጅት እስከ ታችኛው መንግስት አስተዳደር ክንድ ይወርድ ውጤታማ ስራ መስራት ይቻላል የሚል ሐሳብ በፓናሊስቶች ስለተነሳ መንግስት ይህንን ወስዶ በፌደራል ደረጃ የሲቪል ማህበረሰብ ድርጅቶችና የሌሎች ባለድርሻ አካላት የትብብርና ቅንጅት መድረክ ከፍተኛ የመንግስት አመራሮች የሚመሩት ባለስልጣን መስሪያ ቤቱ ሴክሬታሪያት ሆነ የሚያስተባብሩ ተቋቁሟል። በክልል በማዕከል በዞንና በወረዳ ደረጃ እዚህ አይነት ፕላትፎርም ተቋቁሟል። ይህ ፕላትፎርም ዋና ዓላማው ችግር መፍታት ነው። በጋራ በመስራት መንግስት ባለድርሻ አካላት የሲቪል ማህበረሰብ ድርጅቶች ተባብረው ነው የኢትዮጵያ ችግር የሚፈቱት። ቃል ኪዳናችን እንዲጸና ለሀገራችን ዘላቂ ሰላምና ዘለቄታዊ ልማትን ለማሳካት አንድ መሰረታዊ እሴት በግልጽ ይታያል። ራስን መቻል ሁሉም የሲቪል ማህበረሰብ ድርጅቶች ሳይሆን እንደ ሀገር ራስን የመቻል ኢኒሼቲቭ ባውንድ ይፋ ተደርጎ ራስን መቻል አስፈላጊ ስለሆነ ዘንድሮ ባሪቃል ከራስን መቻል ጋር እንዲያያዝ አድርገን ራስን መቻል ከጥገኝነት ወጥቶ በራስ አቅም መቆም ይህ ዘላቂ ሰላምና ለአካታች እድገት ብቸኛው መሰረት ነው። እኛ ስንበረታ ሀገራችን ትለወጣለች፣ ሰላምና እድገት ይረጋገጣል። ኢኮኖሚያዊ ብቃት፣ ተቋማዊ ጥንካሬና የማህበረሰብ ተሳትፎ የራስን መቻል መሰረቶች ናቸው። ሰላም የሚረጋገጠው ዜጎች በሁሉም መስክ ያልተገደበ ተሳትፎ ሲኖራቸው ነው። ተሳትፎ ሲጨምር እምነት ይጨምራል፣ እምነት ሲጨምር ሰላም ይሰርጻል። ፓርቲኩላርሊ አምናው አራተኛው የሲኤስኦ ዊክ ሰፊ ቁጥር ያላቸውን የሲቪል ማህበረሰብ ድርጅት ያስተዋወቀና ከትንንሽ ስራዎች እስከ ትልልቅ ስራዎች የሚሰሩትን
እንዲማማሩ ተችሏል። አንድ ቁጥር። ሁለተኛ ላይ ግን ከሰሜን ጫፍ እስከ ደቡብ ጫፍ ከምዕራብ እስከ ምስራቅ ጫፍ የሚሰሩት የሲቪል ማህበረሰብ ድርጅት ሚናን በደንብ እንዲያውቁና ብዙ የሲቪል ማህበረሰብ ድርጅት ጋር አነስተኛ ኮሚኒኬሽንና ስራዎች የነበራቸው የመንግስት አካላት በሰፊው ለመስራት የተቻለበት ነው። ከመንግስት ሲቪል ማህበረሰብ ድርጅት የቢሮ ስራዎችን የመሬት ጥያቄዎችን የሚጠይቁበት ሁኔታ ተፈጥሮ በጎ መልስ፣ አዎንታዊ መልስ እየተሰጠ ያለበት ሁኔታ። በሚቀጥሉት ቀናት ይህ መድረክ አዲስ የሀሳብ ማፍለቂያ ይሆናል። ወሳኝ ሀገራዊ ጉዳዮች፣ የፖሊሲ አማራጮችና ለነገዋ ኢትዮጵያ መከናወን የሚበጁ ጥልቅ ውይይቶች የሚንሸራሸሩባቸው መድረኮች ይጠብቁናል። ይህ ለለውጥ የተዘጋጀ የአእምሮ ማዕድን የዘንድሮ በዋናነት የአሁኑን ሁኔታ የሚያዩ ናቸው። አንደኛ የሰላምና የመልካም አስተዳደር ፒስ እንደ ገቨርናንስ ላይ የሚደረግ ይሆናል። ሁለተኛ ካለው የሲቪል ማህበረሰብ ድርጅት የፋይናንስ ጫናና በውጭ ሀገር ላይ ዲፔንደንት ስለነበረ አሁን ደግሞ ይሄ እየተቀየረ ባለበት ሁኔታ ላይ በራስ ላይ መጠንከርና የራስን ካፓሲቲ የሚሰራበት የሎካላይዜሽን ስራዎች ላይ በሰፊ የሚሰራበት ነው። በአገር ውስጥ ፈንድራይዚንግ ግን አነስተኛ ልምድ ነው ያለው። ትልቅ ሀብት ያላቸው ኮርፖሬሽኖች አሉ፣ ፕራይቬት ሴክተሩ አለ። ለአገር ልማት የሚሆነውን ነገር የምንሰራበት ነው የሚሆነው። ሌላኛው ደግሞ ከምርጫ ጋር በተያያዘ የተወሰኑት አርስቶች የምንነጋገርበት ይሆናል። በመጨረሻ ደግሞ የስነ ጾታ ጋር አያይዘን ደግሞ ከልማትና ከሌሎች ተያያዥነት ጋር ሰፊ ውይይት ወደ 7 ቶፒኮች ይቀርባል። ውሳኔ ሰጪነት ኢንፑት የሚሆኑ ችግሮቻችንን በውይይትና ሳይንቲፊክ በሆነ መልኩ ሪሰርች ቤዝድ የሆነ ሀሳቦችን ጀነሬት የምናደርግበትና ለኢንፑት የምንሰጥበት ነው። በወደፊት እንግዲህ ከሲቪል ሳምንት የምንጠብቀው አንደኛውና ዋናው ነገር ከአዲስ አበባ ባሻገር ወደ አፍሪካ የምስራቅ አፍሪካ ወደ ዓለም አቀፍ ደረጃ ትስስር መፍጠርን ታሳቢ ማድረግ አለበት ብለን እናስባለን። በቀጣይ አንዱ ያሰብነው ጊዜው ሲደርስ የሚወሰን ሳይሆን የሲቪል ሳምንት በአመቱ በዚህ ወር ከዚህ የሚካሄድ ነው ተብሎ መወሰን መቻል ይኖርበታል። እያንዳንዱ ሲቪል ማህበረሰብ ድርጅት ሲቪል ሳምንት ላይ መሳተፍ ስላለበት ተሳትፎን አስቀድሞ ይወሰናል። በጀት መያዝ ካለበት ለዚህ ስራ አስቀድሞ አመቱ ሲቆመን በጀት ይይዛል። ሶስተኛው በሲቪል ሳምንት የሚከናወኑ እያንዳንዱ ስራዎች ቪዲዮም በኦዲዮም በፕሪንትም የተደራጀ ዶክመንቴሽን ታሪክ የሚቀመጥ አለበት። ከዛ ባሻገር ይሄ ሲቪል ሳምንት አንደኛ ወደ ክልሎች በሰፊው ወረቀል አሁን ባለው ሁኔታ አብዛኛው ተሳትፎ አዲስ አበባ ላይ ያሉ አካላት ነው። ዘንድሮ በተወሰነ መንገድ ከክልል እንዲሳተፉ የምናደርገው ይኖራል። ቀጣይ እቅዳችን የሲቪል ሳምንትን የበለጠ ማጠናከር፣ የበለጠ ተወዳጅ ተፈላጊ የሚነሱ ነገሮች በኋላ ወደ ተግባር የሚቀየሩበት የሲቪል ሳምንት እንዲሆን እናደርጋለን። በዚህ ሳምንት አዲስ ምዕራፍ እናበስራለን። በግሉ ዘርፍ፣ በመንግስት፣ በሲቪል ማህበረሰብ ድርጅቶች መካከል ያለው ትብብር ልማትና ሰላም በጋራ የመቆም ተምሳሌት ነው። ቃላችንን የምናድስበትና አብሮነታችንን የምናጸናበት ወቅት ነው። እንግዲህ የዘንድሮ የሲቪል ማህበረሰብ ድርጅቶች ሳምንት በጣም በሰፊ የሚሰራበት ከፍተኛ መንግስት ባለስልጣን የሚገኙበት ስለሆነ ሁሉም የሲቪል ማህበረሰብ ድርጅት በዚህ ላይ ተሳትፎ እንዲያደርግ እጠይቃለሁ። አመሰግናለሁ። መንግስትም ሆነ ፕራይቬት ሴክተሩም ሆነ ሌሎችም በሲቪል ማህበረሰብ ድርጅቶች ሳምንት ጊዜ የሚደረገውን ዝግጅት መተቢያውና ቢመለከቱ አብሮ ለመስራትም እድሉን የሚፈጥር ስለሆነ እድሉን እንዲጠቀሙበት በዚህ አጋጣሚ መልእክት ለማስተላለፍ ፈልጋለሁ። የሲቪል ማህበረሰቦች ባለስልጣን የሲቪል ሶሳይቲ ሳምንት ሳይቆራረጥ በተጠናከረ መንገድ ሊካሄድ የሚያደርግና ሙያዊ የሚወጣ መሆኑን ማረጋገጥ ይፈልጋል። ሁለተኛ ይሄ የሲቪል ሶሳይቲ ሳምንት በዋናነት ባለቤቱ የሲቪል ማህበረሰቦች ናቸው። በዛ መንፈስ አስተዋጽኦ ማድረግ ያስፈልጋል። ሲቪል ማህበረሰቦች ተሳትፎ ማድረግ አለባቸው። እዚህ ቢተሩ በመቅረብ ስራዎቻቸውን ማየት አለባቸው። በፓናሎች መገኘትና ሀሳብ ማንከራከር ይኖርባቸዋል። አብረዋቸው የሚሰሩ ቤኔፊሻሪስ መተው ስራዎቻቸውን እንዲሁ ማድረግ አለባቸው ማለት። ከሲቪል ማህበረሰቦች ባሻገር ደግሞ የመንግስት ተቋማት እነዚህ በተመሳሳይ ተሳትፎ ማድረግ ይኖርባቸዋል። ሰራተኞቻቸው ፕሮግራም በማውጣት በእነዚህ 3 ቀናት በመገኘት ዝምሽዎች እንዲጎበኙ እድል እንደሚፈጥር ስለሆነ እንዲጠቀሙበት ጥሪ ማስተላለፍ ፈልጋለሁ። የተሳካ ፍሬያማ 5ኛው የሲቪል ማህበረሰቦች ሳምንት እንዲሆን በባለስልጣን መስሪያ ቤቱ ስም እመኛለሁ። እጅግ አመሰግናለሁ። እንኳን ወደዚህ ታሪካዊ መድረክ በሰላም መጣችሁ። 5ኛው የሲቪል ማህበረሰብ ድርጅቶች ሳምንት ካለፉት ዓመታት በላቀ ዝግጅትና ሁሉን አቀፍ ተሳትፎን ባረጋገጠ መልኩ በይፋ ተጀምሯል። ራስን መቻል ለዘላቂ ሰላምና ለአካታች ልማት። መልካም የሲቪል ማህበረሰብ ድርጅቶች ሳምንት